ደህና ናችሁ? ደህና ነው። አባባ ናሲያ እና አቧሚራ እና ተስፋዬ እነ ዙዙ ነን። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አባቴ እንዴት ነው? ወረህመቱላሂ ወበረካቱ። ደህና ኖት? አሶ ወይዬ አባ ጀዛችሁን አላህ ይክፈላችሁ። አልሐምዱሊላህ 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 ያገኛኛችሁ እግዚአብሔር አልሐምዱሊላህ አሚን አልሐምዱሊላህ አልሐምዱሊላህ አደረሳችሁ ያገኛኝን ፈጣሪ አልሐምዱሊላህ በልያችሁ ድረሱ በአባታችሁ ድረሱ አልሐምዱሊላህ አሚን አሚን የኔ አባት አሚን አማን ናችሁ አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ አማን ናችሁ ልጆች ደህና ናችሁ ደህና ነን አልሐምዱሊላህ የኔ አባት የዓለም ልጆች ሁሉም ደህና ነው የዓለም ልጅ ሁሉም ደህና ናቸው አባቴ ዓለሙ እንዳይለቃችሁ በዓለሙ ኑሩበት ብሉበት ጠጡበት አሚን ጠጡበት ጀዛችሁን በአላህ ቦታ አገኙት አሚን አላህ ወልዳችሁ አምጣታችኋል እግዚአብሔር ለእናንተ ይውለዳችሁ አላህ ይውለድ አላህ ይውለድ እህቷን ሶኮ ተስፍሽ ይውደዳችሁ ጠንካራበት የሌላን ታናሽ አያት አላህ ይውደዳችሁ ኮፒዋ ናት ይመሳሰላሉ ታናሹ ከለስ ይዘገጃጁ ሰዓት ስለሌለ ሊወጡ ነው አይደል ይዘገጃጁ በቃ ተዋል በቃ ይዘገጃጁ አንድ ነው አልሐምዱሊላህ አሁን አባቴ መልሰኝ እሺ እንትን የተለያየ ነገሮች ላይ የተሰሩበት ቪዲዮ ከ4 በላይ ቪዲዮዎች ህይወቱ ላይ መመለስ የማይችላቸውን ነገሮች አድርገዋል። እንደ ቀላል የምናየው አይደለም። በቤተሰቡ፣ በትዳሩ፣ በህይወቱ በሚሰራው ነገር በጣም በሚዘገንን ሁኔታ በድፍረት ተናግራለች። እኔ ያንን ነገር አክሴፕት አላደርግም። አይ ነው የፈጠረብንም ነገር አውቀዋለሁ፣ ግን ይሶራል፣ ችግር የለውም። አንድ ልናደርገውና ዋናው እህታችንን ማግኘት ስለሆነ ሌላ ቀን እናወራበታለን ተመልሳ። አይ ተስፍሽ ምንድነው መሰለህ አሁንም ሁልጊዜ ከዚህ ከሚዲያ ገቢ ማግኘት ጋር በተገናኘ ስለሆነ ሁልጊዜ ሩጫቸውና ክሬዲት ፍለጋ እንዲህ አይነት ነገሮች ስለሆነ አሁን እዚህ ጋር መጥቶ ጠርቶ እንደገና ማድረግ ማለት በር መክፈት ነው። ስለዚህ በምንም አይነት መንገድ እዚህኛው አይነት ኢንቮልቭመንት ውስጥ በቃ በራሷ መንገድ የራሷን መንገዶች ትሄድ። ከዚህ በኋላ ለሚኖራትም እያንዳንዱ ነገር በህግ አግባብ እኛ የምንጠይቅበት መንገድ አለን። ምክንያቱም ለብዙ ነገሮች መነሻዎቹ እያንዳንዱ ነገር በህግ የተያዘም ስለሆነ እዚህ ጋር መጥቶ አሁን እንደገና ሌላ ሜስ መፍጠርም ሌላ እንደገና ትርክት ማድረግም ስለማያስፈልግ እዚህም ቤተሰቦቿ ወደ እኛ ጋርም ሲመጡ ይህንን ነገር አስረግጠናቸው ከዛም ወደዚህ አልመጣችም። ስለዚህ አያስፈልገንም። ለዚህ ነው አሁን በኮሜንት ላይም ሆኖ እንደዚህ አይነት ነገር እንዲህ አይነት ነገር ይሄ በቃ ሁልጊዜ ነው ጠቅላላው ሀሳብ። ቤተሰቦች ምንድን ነው ልላችሁ የምፈልገው እሷ ነች ይህንን ወደዚህ ሚዲያ እንድትመጣ ያደረገችው። ድርሻ አላት ወደ ሚዲያው በማምጣቷ ነው። እኛም ከሚዲያው አይተን እህታችንን ሴቭ ያደረግነው። ድርሻ አላት በብዙ መንገድ። የተነሱት ነገሮች ግን ዶክመንቶቹ በጣም እንትን ይላሉ፣ ይዘገነናሉ። በነገር ላይ አንድን የተቸገረ ሰው ለሚዲያ ማቅረብ ሶ ሲምፕል። በተመሳሳይ ሁኔታ ተጠቅማለች። ህዝብ ዘንድ የደረሰችው በሌላ ጉዳይ ነው። አንደኛ በእያንዳንዱ ነገር ላይ የምትፈልገውን ክሬዲት ወስዳለች። የተቸገረን ሰው ወደ ሚዲያ ማምጣት ሳይሆን ችግሩ እንዲቀረፍ ባሳለፍናቸው ሌሊትና ቀናቶች ለደቂቃ እንኳን አብራን ነበረች ወይ? እስኪ አንድ ቀን አብራን ተቀምጣለች ወይ? ግን ብዙ ቪዲዮዎች ሰርታብናለች። አረብ ሀገር እንደኔ ብዙ የተንከራተተች ያየሽ። በጣም በዚህ መልኩ አይደለም። ይሄ የሀላል እርዚቅ አይደለም። እኛ ይሄ ነገሯን አንፎሎ አርጉ፣ ይሄ ነገሯን ዲስክሪፕሽን አርጉ፣ አበላሹ አንልም። ግን በቃ የሀላል ነገር ብሉ፣ በቃ በሀላል ኑሩ። እሺ ወላሂ ሱማ ወላሂ ያን ሁሉ ወራት ስንቀመጥ ቀን ሌሊት ስንቀመጥ ለመሀላ እንኳን አንድ ቀን አልመጣችም። እኛ ወደ ሚዲያ ጉዳዩን አመጣች። ከዛ በኋላ ግን ምንም ፓርቲስፔት ያደረገችው ነገር የለም ችግሩ እንዲፈጠር። ወደ ሚዲያም ስታመጣ በዛ ምን አግኝታለች? ብዙ ላይፍ አግኝታለች፣ ላይክ ብዙ ቪው፣ ብዙ ሰብስክራይብ አግኝታለች አይደለ? በየቀኑ በሚሰሩ ቪዲዮዎችም ደግሞ እሷም ዩቲዩብም እንትን ያለ ነው።
ዞሮ በህግ በተያዘ ነገር ላይ ብዙም ዲፕሊ ገብቶ መነጋገሩ አያስፈልግም። ለሰራችሁ መልካም ነገር ጀዛ አላህ ይክፈላት። ለእኛም ሌላ እህታችን ደማችን ስለሆነ ሳይሆን ወገናችን ስለሆነች ነው ያደረግነው እንጂ እሷ ግዴታ ሳይኖርባት እኛ ግዴታ ኖሮብን የተለየ ነገር ኖሮ አይደለም። ኢኳን ነው። መልካምነት ለራስ ነው። በጣም ብዙ ነገር ነው እንትን እያለ ያለው። በነገራችን ላይ እነዚህ ሁሉ ቪዲዮዎች በእኛ ላይ የተሰሩ ናቸው። እሺ ዝም ብለን አይደለም። በጣም ብዙ ቻቶ እና ካለፈ በኋላ የምናወራው ነው የሚሆነው። ተጠጣችም በሉትም አጭበረበሩትም በተለያየ ምክንያት ቤተሰቦችን እየሄዱ እየጠየቁ እያስጨነቁ የሚደረጉ ፕሮሰሶች በሌላ ጉዳይ ብር በሉ ተብሎ የታሙት ሰዎች በፋሲካ ዩቱብ ላይ ስለሱ ነው የሰራቸው ቪዲዮ ነው። ማስረጃው ሁሉ ከቴሌግራም ነው እየወጡ የሚያሳዩት እና በዚሁ ነው እንትን ያሉት። በጣም የብዙን ህይወት ጉዳዩን ወደ ህዝብ ስለመጣችና ስላተረፍናት ክብር አለን፣ ክብር እንሰጣለን። ከዛ ውጭ ኢንቮልቭመንት ውስጥ ምንም ጋር እንደሌለች ነው የማውቀው እኔ። በራሷ ዩቲዩብ እና በራሷ መንገድ ተባብራ ሊሆን ይችላል፣ እሱን አላውቅም። በቲም ሌላ ግን በምናደርገው ፕሮሰስ ውስጥ መቼም ቀን እንዳውም ሴሬሞኒዎች ሲዘጋጁ መግለጫ ሲሰጥ ሸራተን እሷም ተጠርታ ፕሮግራሙ ላይ እንደነበረች እዛም ፕሮግራሙ ላይ ተገኝታም ደግሞ ብዙ ቪዲዮዎችን እንደሰራች አውቃለሁ። ሰው አሁንም ለዩቲዩብ ጥቅም የሚሆን ነገር አይደለም የምናወራው ማለት ነው። ችግር ውስጥ እንደሆነች አውርታኛለች። ችግር ላይ ነች። አሁንም ቲንግ የገጠማት ነገር ነበረ መሰለኝ በስራዎች ምክንያት። እናግዛታለን፣ እንረዳታለን። ግን የተበላሹ ነገሮችን አንዳንዴ ምንትን የማይመልሳቸው ነገሮች አሉ። እርግጠኛ ያልሆንባቸውን ቲም ሌላዎች ተጠየቁ እያሉ በድፍረት ፎቶችንን ይለጥፋሉ። በጣም ብዙ ሰዎች ስለ ሌላ ለጥፈዋል የእኛን ስም አንስተው፣ ግን አንዱም መረጃቸው ትክክል ሆኖ አይደለም። ይሄ ቀን እስኪመጣ ድረስ የጠበቅነው እና ኤኒዌይ ዛሬ የደስታ ቀን ስለሆነ ከዚህ ቀን በኋላ በደንብ የምንነጋገርባቸውና የምንማርባቸውን ነገር እንፈጥራለን። ለማንኛውም ሁላችሁም በያላችሁበት የዓለም ዳርቻ እሷ ጋር እንድትፈታ ካላችሁም ላይ የሰጣችሁ ከሌላችሁም ላይ የሰጣችሁ፣ አሁን እንግዲህ አየር መንገድ ነው የምንገኘው። ወንድም ካሊድም በኒስን ማመስገን እንፈልጋለን። ኒስ ማለት የኢትዮጵያ ደህንነት ወደ ውስጥ መግባት እንዲችሉ ለ10 ሰው ፍቃድ ሰጥቶልን እንግዲህ ውስጥ ድረስ ይገቡና ያሳዩናል። ዲፖርት ከተደረጉ ሰዎች ጋር ነው በጋራ የምትመጣው የነበረው። ያው ዲፖርት የተደረጉ ሰዎች ተመዝግበው በፕሮሰስ ውስጥ ነው ማለፍ የነበረባቸው። ከሌሎቹ ተለይታ ደግሞ እሷ ወደ ብቻ ወደ ቤተሰቧ እንድትቀላቀል ስላደረጋችሁልን የአይኤምዩ የምትሰሩ እንደዚሁም የመንግስት አካላት ትልቅ ክብርና ምስጋና እናቀርባለን። የሳዑዲ ኤምባሲ ያላችሁ ይህንን ነገር ስትደግሙ ስትለፉ የነበራችሁ ከልብ እናመሰግናለን። ኮሚቴዎችን ከልብ እናመሰግናለን። ሙቤን ሼር አጋረጋችሁለት። ሙቤ ሚዲያን ሼር አድርጉለት። ሙቤ ሚዲያን ሼር አድርጉለት። ጆይን ብለሃል አይቻለሁ። 1 ቁጥር ጻፍ ሙቤ፣ 1 ቁጥር ጻፍልኝ ወንድሜ። ስለዚህ ዛሬ ደስታችን ቀን ነው። እርስ በእርስ በክፉ የሚያነሳችሁን በደግ የሚያነሳችሁን ይቅርታ የምንባባልበት ነው፣ አፉ የምንባባልበት ነው። ሁላችንም ታርጌታችን ያንን ያደረገው ሰው በምን መልኩ እንዳደረገው የሚያውቀው። ሌላም በተመለከተ በተሰበሰበው ገንዘብ ላይ 0 ሳንቲም ሌላ አልተበላችም። ግማሹ ለልጁ ለተገደለበት በአሰቃቂ ሁኔታ በገደለችው ልጅ ካሳ ተከፍሏል። ሌላው ብር በቤተሰብ ነው ያለው። ይሄው አሁን ሀገር ከገባች በኋላ ብሩ ራሱ በስሟ እስከሚዘዋወር ድረስ ዝም አንልም እያሉ ነው። ግን ብዙ ሰዎች ብራቸው ተበልቷል ብለው ዩቱብ ላይ የሰሩ ልጆች አሉ። አስባችሁታል? እኛ ነገሩ እንደቀላል ነገር አልፈነዋል። ክስ ደረጃ ሁሉ የደረሳለ። ወንድም ካሊድ ክስ መስርቷል። ያች ልጅ በሰራችው ቪዲዮ እኔ ብዙ ነገር ደርሶብኛል እያለ ነው። ተስፍሽም ከቴሌግራም ማስረጃውን ከቴሌግራም እያወጣ አሳይቶናል። ሙሽ ልጅቱ ዩቱብ ላይ ገብቶ አሳየን ነው። ቴሌግራም ላይ ገብቶ ይሄ ቪዲዮ የሰራችሁ በእኛ ላይ ነው፣ ማስረጃ አላት ወይ? እንደ ሴት ችግር አለባት፣ ችግሯን እንረዳታለን፣ እናግዛታለን። ግን ስተት በሶሻል ሚዲያ ሲሰራ ስተቱ እንደ ስተት ቅጣቱን ያገኛል እያለ ነው። እና ሌላ ከአየር ልትወርድ የቀራት ግማሽ ሰዓት ነው። ቁጭ ብለን አድረናል። መጨረሻውን እስከምናይ ድረስ እንዴት ደገመኝ።
ኑስካፊ ለመጀመሪያ ጊዜ ኑስካፊ ጠጣሁ። ለመጀመሪያ ጊዜ በሀያቴ እኔ ኑስካፊ አልጠጣም እላችኋለሁ። ሌላው ደግሞ ከፕሮግራሙ ጀምሮ እንግዲህ እስካሁን ድረስ በሁለት የተከፈለ አለ ወይም በሶስት የተከፈለ ብር ሰብሳቢዎች አሉ፣ አስተባባዮች አሉ፣ ተቃራኒ ደግሞ አሉ። ለምን አትገደድም ሲሉ የነበሩ ሰዎች ወይም ገንዘቡን በልታችኋል ሲሉ የነበሩ ሰዎች ኑና አውፍ እንባባል፣ አውቃችሁም ካለማወቅም ዘርፋችኋል ብላችሁናል፣ እኛ አልዘረፍንም፣ ግን ኑ ይቅር እንባባል እያሉ ነው። እና ይሄም ደግሞ በጣም ደስ ይላል። አሁን እዚህ ጋር ብናይ አሲያና ሙቤ ተጋጭተዋል። ኢንሻአላህ ዛሬ ይታረቃሉ ብዬ አስባለሁኝ ማለት ነው። ያው የሙስሊም ጸብ 3 ቀን ነው፣ ግን ያኔ በውስጣቸው አኪዳ አውፍ አውፍ ተባብለዋል። አሁን ሰላም ይባባላሉ ብዬ አስባለሁኝ። አባሙራ በጣም ታምቷል በዚህ ላይ ግን የሌላ ብር የምነግራችሁ ነገር ማንም አልበላም። እንደውም እኛ ካሽጠናል ኩፖን በእጃችን እንኳ ያዝናትን 20 ብር አላስቀረንም ወስደን ለኤምባሲ ስናስረክም ማለት ነው። ስለዚህ እነሱ እንዴት ብለው ነው ይህንን ብር ሊበሉት የሚችሉትና ብቻ ጭንቅ ነው ታውቃላችሁ። ጭንቅ ዛሬ የመጨረሻውን ቀን አላህ ያሳምረው ነው የሚባለው። በሰላም ከቤተሰቦቿ ጋር አላህ ያቀላቅላት ኢንሻአላህ።